በዚህ ቪዲዮ ላይ ግኝታቸውና ፈጠራቸው ዓለምን እየለወጡ ስለ 16 የሙስሊም ሳይንቲስቶች እናወራለን። በእርግጥ ኢስላም በሳይንሳዊ ስኬቶች ዙሪያ በርካታ የበለጸጉ ታሪኮች ያሉት እናም ለበርካታ ክፍለ ዘመናትም ለሳይንስና ቴክኖሎጂ እጅግ አስፈላጊ አስተዋጽኦችን አድርጓል። የሙስሊም ስልጣኔን በተለይ በወርቃማው ዘመን ወቅት ያለውን ካየን በበርካታ ዘርፎች ላይ በአርት፣ በስነ ህንፃ፣ በሂሳብ፣ በህክምና፣ በስነ ፈለክ፣ በፊዚክስ፣ በጂኦግራፊ፣ በስነ ጽሁፍ፣ በፍልስፍናና ወዘተ ያሉ ዘርፎችን ጨምሮ ባሉ ፊልዶች ላይ ለዓለም ጉልህ አስተዋጽኦ ማድረጉን እንደርስበታለን። ቁርአንንና ሐዲሶችን ጠብቆ የማቆየቱ አስፈላጊነት የዚህ አይነቶቹን ጽሑፈቶች በተለያዩ ቅርጾች የመሰብሰብ መንፈሶችን አነቃቅቷል። ይህም የዓለማችንን ቀደምቱንና ትልቁን ቤተ መጻሕፍት ለመገንባት መንገድ ጠርጓል። በቀደምቱ የኢስላሙ ዘመን የነበሩት መስጊዶች የፖለቲካዊ፣ የማህበራዊ፣ የሃይማኖታዊና ትምህርታዊ እንቅስቃሴዎች የነርቭ ማዕከልን የመሰረቱ ሲሆን እንደዚሁም በሃይማኖት በፍልስፍናና በሳይንስ ዙሪያ የተጻፉ መጽሐፎችን የያዙ ውድ ቤተ መጻሕፍቶች መቀመጫም ነበሩ። የኢስላማዊው አስተምህሮት መሰረት የሆነው ቁርአን ዕውቀትን መፈለግ ላይ አጽንዖት ይሰጣል። ይህ መመሪያም የሙስሊም ሊቃውንቶች በሙስሊሙ ዓለም ውስጥ እጅግ የሚደንቁ አስተዋጽኦችን እንዲያደርጉ በማድረግ ረገድ በዛሬ ጊዜ ዘመናዊ ሳይንስ ብለን የምንጠራውን ነገር እንዲያድግ ረድተዋል። እነሆ እነርሱ ባይኖሩ ዘመናዊ ሳይንስ ላይኖር እንዲችል ሊያደርጉ የሚችሉ 16 የሙስሊም ሳይንቲስቶች። ኢብን ሲና የተወለደው ኢራን ውስጥ ሲሆን በምዕራቡ ዓለም ውስጥ አቪሴና በመባል ይታወቃል። በዘመኑ ኢብን ሲና በሙስሊሙ ዓለም ውስጥ እጅግ የታወቀ ሳይንቲስትና ሐኪም ነበረ። የዘመናዊ ሕክምና አባትም ነው። ኢብን ኻልዱን የተወለደው ቱኒዚያ ውስጥ ነው። የሶሲዮሎጂና የኢኮኖሚክስ አባት ነው። ስለ ፍጆታ ኮንሳምፕሽን፣ ፍላጎት ዲማንድ እና ዩቲሊቲ የሚሉ አይነት ያሉ የኢኮኖሚክስ ዘርፎች ላይ ጥናት ያደረገ ቀደምት ሰውም ነው። በማህበራዊ አንድነት ላይ፣ በማህበረሰባዊ ንቃትና በማህበራዊ ለውጥ ላይ የነበረው ሐሳብ በዘመናዊ የሶሲዮሎጂ ወይም የማህበረሰብ ጥናት ላይ ሲንጸባረቅ ይስተዋላል። እጅግ ታዋቂ የሆነው ጽንሰ ሐሳቡ ወይም ቲዮሪው አሳቢያ ወይም ማህበራዊ ህብሪያ ሶሻል ኮሂዥን የሚለው ሲሆን ይህም ቡድኖችን በጋራ ቋንቋቸው፣ ባህልና ባህራዊ ደንባቸው አማካኝነት አንድ ላይ ስለማስተሳሰር የሚያትት ሐሳብን ይዟል። ናስር አልዲን አልቱሲ ለስነ ፈለክ፣ ፍልስፍናና ባዮሎጂ ዘርፍ ላይ ካደረጋቸው በርካታ አስተዋጽኦዎች ባሻገርም ይህ ኢራናዊ የሂሳብ ሊቅ የትሪጎኖሜትሪ አባት በመባል ይታወቃል። ኢብን ሐዛም አልአንደሉስ ሕግ አዋቂ፣ የሃይማኖት ጥናት ሊቅ፣ ፈላስፋ ሲሆን በሃይማኖት ንጽጽር ላይ ከሰሩ ከመጀመሪያዎቹ የሙስሊም ደራሲዎች ውስጥ አንዱ ነበረ። አልአንደሉስ ጋሊሊዮ ግኝቱን ከማወቁ ከ500 ዓመታት በፊት መሬት ክብ መሆኗን ያረጋገጠ ሰው ነበረ። ሙሐመድ ኢብን ሙሳ አልኸዋራዚሚ የተወለደው ኢራቅ ውስጥ ነው። ይህ ታላቅ የሂሳብ ሊቅና የሥነ ፈለክ ተመራማሪ አልጀብራን ፈጥሯል። ለእርሱ ሥራ ምስጋና ይገባውና የዘመናዊውን የሥነ ፈለክ ጥናት ለማየት ዛሬ ችለናል። ሐሰን ኢብን አልሃይተም በምዕራቡ ዓለም ዘንድ አልሐዘን በመባል ይታወቃል። የተወለደው ግብፅ ውስጥ ነው። ለሳይንስ ካበረከታቸው በርካታ አስተዋጽኦዎች ውስጥ ዘመናዊ የብርሃን ጥናትን አዳብሯል። የእይታችንን አሰራር በትክክል የገለጸ የመጀመሪያው ሳይንቲስትም ነው። አባስ ኢብን አልፊርናስ የ9ኛው መቶ ክፍለ ዘመን የሙስሊም ኢንጂነር የተወለደው አንደሉስ ውስጥ ነው። ባህር በእንጨትና በእውነተኛ ላባ በተሰሩ ጥንድ ክንፎች አማካኝነት መብረር የቻለ የመጀመሪያው ሰው እንደሆነ ይታሰባል። ዳቪንቺ የራሱን ዕቅድ ከመንደፉ ከ100 ዓመታቶች በፊት ነበር ይህን ማሽኑን ዲዛይን ያደረገው። ኢብን አህመድ አልብሩኒ
ይህ ኢራናዊ የስነ ፈለክ ተመራማሪ የሂሳብ ሊቅና ፈላስፋ የመሬትን ራዲየስ 6339.6 ኪሎ ሜትር ቀላል ፎርሙላ ማግኘት የቻለ የመጀመሪያው ሰው ነው። በምዕራቡ ዓለም እስከ 16ኛው መቶ ክፍለ ዘመን ድረስ ሊገኝ ያልቻለን ግኝት ማለት ነው። በእፍክታ ወይም ዴንሲቲ ላይ ያለው ስራውም ተጽዕኖ ፈጣሪ የነበረ በመሆኑ ልክ እንደ ጋሊሊዮና ኒውተን ባሉ ሳይንቲስቶች ዘንድ ጥቅም ላይ ውለዋል። አቡበከር አልራዚ የተወለደው ኢራን ውስጥ ነው። የሕፃናት ሕክምና አባት በመባል ይታወቃል። በሕክምና በፍልስፍናና በአልኬሚ ላይ ከ224 በላይ መጽሐፎችን የጻፈ እንደመሆኑ አልራዚ በሰው ልጆች ስልጣኔ ላይ ከፍተኛ ተጽዕኖ ፈጥሯል። በተለይ በአውሮፓ እጅግ የሚታወቅበት ስራው ኪታብ አልሃዊ ፊልቴብ በመባል የሚታወቀው የሕክምና ኢንሳይክሎፒዲያው አማካኝነት ነው። ይህ አስደናቂ መጽሐፉ ዛሬም ድረስ ጠቃሚ ነው። ኢብን ሩሽዲ በአብዛኛው አቬሮስ በመባል ይታወቃል። የተወለደው አንደሉስ ውስጥ ነው። ይህ ታላቅ ፈላስፋ የነጻ ሐሳብ አባት በመባል ይታወቃል። በሕክምናው ዘርፍ የፓርኪንሰንን በሽታ ምልክቶች የገለጸ የመጀመሪያው ሰውም ነው። የስትሮክን መንስኤ እና የረቲናን ምስል አቀባበል ተግባር የገለጸ የመጀመሪያው ሰውም በመሆን ስሙ ይጠቀሳል። ከሽንት ትቦ ጋር የተያያዙ በሽታዎችን ሕክምና የገለጸ የመጀመሪያው ሰውም ነው። ኢብን አልነፊስ ይህ ግብፃዊ ሐኪም የሳምባዊውን ደም ዝውውርን አሰራር ለመጀመሪያ ጊዜ የገለጸ ሰው ነው። የካርዲዮቫስኩላር ፊዚዮሎጂ ከልብ ጋር የተገናኙ አካላቶች ጥናት አባትም ነው። ደም ከቀኙ የልባችን ክፍል ወደ ግራው የልባችን ክፍል በኢንተርቬንትሪኩላር ሴፕተም አማካኝነት እንደሚተላለፍ የገለጸ የመጀመሪያው ሰውም ነው። ጆቢር ኢብን አልሃያን የተወለደው ኢራቅ ውስጥ ነው። የኬሚስትሪ አባት ነው። ሃይድሮክሎሪክ አሲድን ለመጀመሪያ ጊዜ ያገኘ ሰውም ነው። ዲስቲሌሽን፣ ክሪስታላይዜሽን፣ ሰብሊሜሽን እና ፊልትሬሽን ተብለው የሚጠሩ ዛሬም ድረስ የምንጠቀማቸውን ቴክኒኮች በማግኘት ረገድ ፈርቀዳጅ ነው። አብዱልቃሲም አልዛህራዊ የተወለደው ግብፅ ነው። የቀዶ ጥገና አባት ነው። በቀዶ ጥገና ወቅት የምንጠቀማቸውን ከ200 በላይ መሳሪያዎችን ፈልስፏል። ስራው በአውሮፓ ውስጥ ትልቅ ተጽዕኖ አለው። ብዙዎቹ መሳሪያዎቹ ዛሬም ድረስ ጥቅም ላይ ይውላሉ። መሐመድ አልኢድሪሲ የአረብ ጂኦግራፈርና ካርታ ሰሪ ነው። ታቡላ ሮጂሪያና በመባል የሚታወቀውን የመጀመሪያውን የዓለም ካርታ የሰራ ሰውም ነው። ይህም ለ300 ዓመታት ያህል በመላው ዓለም ላይ ያሉ መንገደኞችን ሲጠቀሙበት የነበረ ትክክለኛው የዓለም ካርታ በመሆንም አገልግሏል። አቡ ናስር አልፋራቢ ይህ የኢስላም ፈላስፋና የሙዚቃ ቴዎሪስት የተወለደው ካዛኪስታን ውስጥ ነው። የኒዮ ፕላቶኒዝም አባት ነው። አርስቶትልን በመከተል የፍልስፍና ሁለተኛው አባት በመባል ይታወቃል። እስላማዊ የፖለቲካ ፍልስፍናንም ያገኘ ሰው ነው። ኢብን አባስ አልማንጁሲ የተወለደው ኢራን ውስጥ ነው። የታካሚን አካላዊና ስነ ልቦናዊ ገጽታ የተገናኙ መሆናቸውን ሜዲካል አርት ወይም የሕክምና ጥበብ በሚለው መጽሐፉ ላይ ገልጿል። የሰው ፊዚዮሎጂ ጥናት አባት በመባልም ይታወቃል። መደምደሚያ፣ እነዚህ ከብዙዎቹ በጥቂቱ ለሰው ልጆች በርካታ አስተዋጽኦ ያደረጉ የሙስሊም ሳይንቲስቶች ለሳይንስና ዛሬ ለምናውቀው ቴክኖሎጂ እድገት መንገድ ጠርገዋል። ለትምህርት ከፍ ያለ ዋጋ የሚሰጡ በርካታ የቁርአንና የሐዲስ አስተምሮዎች እውቀትን ማካበት ያለውን ጠቀሜታ አስፈላጊነት ላይ አጽንኦት የሚሰጡት እነዚህን ታላላቅ ሰዎች እውቀትን እንዲፈልጉና የሳይንስ አካልን እንዲያሳድጉ ወሳኝ ሚና ተጫውተዋል። አላህ በቁርአን ላይ እንዲህ ይላል፣ አላህ በማስተካከል የቆመ አስተናባሪ ሲሆን ከእርሱ በስተቀር ሌላ አምላክ የሌለ መሆኑን መሰከረ። መላእክቶችና የእውቀት ባለቤቶችም እንደዚሁ መሰከሩ። በሌላ አንቀጽ ላይ ደግሞ እውቀት ራስን ከመጥፎ ነገር መጠበቂያው መንገድ መሆኑ ተገልጿል። ዓለም እነዚህን ሰዎች መርሳት የለበትም። ያለ እነርሱ ቢሆን ሳይንስ ዛሬ የደረሰበት ደረጃ ላይ አይደርስም ነበርና